ጀግና የሚለው ቃል ሲያንስባት ነው ቃል ትባላለች። ከሰው ቤት ቅጥር ስራ በመውጣት መስቀል ፍላወር ጋር አነስ ያለች ቤት ከፍታ በአፋኝ የማያውቃት ሰው አልነበረም። አሁንም መስቀል ፍላወርን ሳትለቅ ይህን የመሰለ ሰፋ ያለ ቤት ከፍታ መስቀል ፍላወር አፋኝ በሚል ለ10 ሰው የሚበቃ አዲስ ሜኑ ጀምራለች። ጋል ያለ መጥበሻ ላይ ስጋውን ካበሰለች በኋላ እንዲህ እንደምታዩት ደቀቅ ያለ ቃሪያ፣ ቅቤ፣ ቅመማ ቅመም ገብቶበት አፋኙን የምታዘጋጁ ሲሆን ከዛም በሰፊ ትሪ ላይ አፋኙን እንዲዘርጋ ካደረገች በኋላ በእንጀራ ሸፍና ምላስ ሰንበር እንዲያሳምራ ሰርታ በድጋሚ ላዩ ላይ ታደርግበታለች። ከዛም ምላስና ሰንበሩን በእንጀራ ከሸፈነች በኋላ ስጋ ፍርፍር፣ አልጫ ስጋ ፍርፍር እና እንዲሁም ዱለት ታደርግበታለች። ከዛም እንጀራ ሳሰስ እንዲጨምራ የምታቀርብ ሲሆን ስሙንም መስቀል ፍላወር አፋኝ ብለዋለች። እኛም ከቀንደኛ የቡና ደጋፊ ከሆኑት ጀለሶች ጋር ሰብሰብ ብለን እንዲህ ስናጠቃው ነበር። የቡና ደጋፊ በፈዋ እንደማይታማ እኛ ምስክሮች ነን። በዚሁም አጋጣሚ መስቀል ፍላወር አፋኝ ለ5 የቡና ደጋፊ ግሩፕና ለ5 የጊዮርጊስ ደጋፊ ግሩፕ አንድ ላይ በመሆን መስቀል ፍላወር አፋኝን የምንበላ ሲሆን በቀጣይ ከናንተ የሚጠበቀው የቡና ወይም የጊዮርጊስ ደጋፊ መሆናችሁን ኮሜንት ላይ መጻፍ ብቻ ነው። ረንደምሊ ፒክ አድርገን 5 የቡና ደጋፊና 5 የጊዮርጊስ ደጋፊ መርጠን አብረን ተሰባስበን ምን በላዩ ነው። በዚህም አጋጣሚ በዘንድሮ የቲክቶክ ክሬቲቭ አዋርድ ላይ በቤስት ሪቪው ኮንተንት እጩ ሆነናል። ገብታችሁ ፍቅራችሁ እንደምታሳዩኝ አልጠራጠርም። ወዳችኋለሁ።